ዛሬም ከአውሮፓ እስከ ላቲን እስከ ሩቅ ምስራቅ ዘረኝነት እንደተስፋፋ ሰዎች በቆዳ ቀለማቸው እየተሰደቡ ቀጥሏል። ነገሩ እንዴት ነው? ተጫዋቹ የዘረኝነት ጥቃት ሲደርስባቸው የተለያዩ እርምጃዎችን ሲወስዱ ተመልክተናል። የብራዚል ሊግ ተጫዋቹ ፓውሎ ቪቶር የዘረኝነት ጥቃት ሲደርስበት የወሰደው እርምጃ ግን ፈጽሞ የተለየ ነበር። አንተ ዝንጀሮ ብሎ ካፉ ሳይጨርስ ከበድ ያለ ቦክስ ነበር ፊቱ ላይ ያሳረፈው። የተመታው ተጫዋችም ወዲያው መሬት ላይ ተዘረረ። በአፋጣኝ በአምቡላንስ ወደ ሆስፒታል ተወሰደ። በሕክምና አድኖ በማግስቱ ሲመለስ ግን ክለቡ አንፈልግም ብሎ አሰናብቶታል። ፓውሎ ቪቶርም በቀይ ካርድ ከሜዳ ወጥቷል። የድርጊቱ በብዙዎች ዘንድ ሙገሳን እያስቸረው ይገኛል።